ሕፃናቱን ከደዌ ከበሽታ ጠብቆ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር
ወልደ ማርያም ነው
ይጸልይልን። የተጸለየውን ጸሎት የተማርነውን ትምህርት በልቦናችን ያሳድርብን። ሀገራችንን ጽኑ ሰላም አድርጎ ይጠብቅልን። የታመሙትን እዚህ መምጣት ሽተው እነሆ ወደዚህ መምጣት ፈልገው ነገር ግን አልቻላቸው ብሎ በአልጋ ቁራኛ ያሉትን እነሆ ያቀረብነው መስዋዕት መድኃኒት ሆኗቸው መድኃኔዓለም ኢየሱስ ክርስቶስ ከአልጋ ላይ ተነስተው በቤተ መቅደሱ እንዲመላለሱ የእሱ መልካም ፈቃድ ይሁንልን። ሕፃናቱን ከደዌ ከበሽታ ጠብቆ በእውቀት በጥበብ ያሳድግልን። ምዕመናኑን በምግባር በሃይማኖት ያጽናቸው። ከተዋሕዶ ሃይማኖት አይነጥላቸው። እነሆ ይህን በዓል በዚህ ሁኔታ አክብረናል። ለሚቀጥለው ዓመት ደግሞ በአማረ በተዋበ በተሻለ ሁኔታ እግዚአብሔር እንዲከብርበትና እንድናከብር የእሱ መልካም ፈቃድ ይሆንልን። እንግዲህ ደግሞ ያው የመስቀል የደመራ በዓል መስከረም 16፣ 17 እናከብራለን ማለት ነው። በዚህ ሁኔታ በተሻለ ሁኔታ በዓሉን እናከብራለን። ለመስከረም ፀሐይ ያብቃን፣ ሱባኤውን በሰላም ያስፈጽመን። ልዑል እግዚአብሔር ዕድሜውን ይስጣችሁ። ልዑል እግዚአብሔር ሰላሙን ይስጣችሁ። ልዑል እግዚአብሔር ረጅም ዕድሜ ይስጣችሁ። ልዑል እግዚአብሔር ስራችሁን የተቃና ያደርግላችሁ። ልዑል እግዚአብሔር የወለዳችሁትን ያሳድግላችሁ። አይኑራችሁን ይቆጣጠርላችሁ። ከክፉ ነገር ሁሉ ይጠብቃችሁ። ይህ መልአክ ከፊት ከኋላ ከእናንተ ጋር ሆኖ ተራዳይነቱ አይለያችሁ። እስከዚህ ሰዓት አድርሶናል። እነሆ አመስግነናል። ለእሱ የሚገባውን ክብር በአቅማችን ልክ አቀርበናል። አሁን ደግሞ ከምስጋና ሁሉ የሚበልጠውን ምስጋና እንዲህ ብለን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ረዳታችን ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይበለን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራነውን የሠራችሁትን ኃጢአት ይቅር ይበለን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የምሕረት አደባባይ የተሰበሰባችሁ ክርስቲያኖች ሁሉ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት በቂም በበቀል የሠራነውን ኃጢአት ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ግቡ። እግዚአብሔር ይከተል።